ላይ ደግሞ 2.2 ጂኦሎጂካል ፕሮሰስስ ሚለውን ያለን አብራችሁን ቆዩ። The two major geological processes are endogenic forces derive their energy from the interior earth. ሁለቱ ሜጀር የሚባሉ ጂኦሎጂካል ፕሮሰሶች ኢንዶጀኒክ እና ኤግዞጀኒክ ፎርስስ የሚባሉት ናቸው። ኢንዶጀኒክ ፎርስስ የሚባሉት ኢነርጂያቸውን ከምድር ኢንቴሪየር ነው የሚያገኙት ኢነርጂያቸውን and are called internal processes ተብለው ይታወቃሉ, which includes volcanic activities and tectonic processes. ስለዚህ በኢንዶጀኒክ ፎርስ ውስጥ ቮልካኒክ አክቲቪቲዎች እና ቴክቶኒክ ፕሮሰሶች ይገኛሉ ማለት ነው። ከነዚህም ውስጥ ፎልቲንግ ኦሮጀነሲስ ኦር ማውንቴን ቢልዲንግ ኢፔሮጀነሲስ ኢን ቀጣይ ሜሶዞይክ ኢራ ላይ እናያለን። ኢፔሮጀነሲስ ማለት ስለው ራይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ ማለት ነው። and these processes result in building of structural and volcanic features. ስለዚህ ይሄ ፕሮሰስ ቢልዲንግ ነው። በቮልካኒክ በእሳተ ገሞራና በተለያዩ ነገሮች ቢልድ ይደረጋሉ። ተራራዎች፣ ፕሌቶች፣ ሪፍት ቫሊዎች እንደዚህ ቢልድ ይደረጋሉ። ስለዚህ እነዚህ ፎርሶች ኮንስትራክቲቭ ፎርስ ይባላሉ ማለት ነው። ቀጥሎ ኤግዞጀኒክ ፎርስስ ናቸው። are external geomorphic processes ኤክስተርናል ፕሮሰሶች ናቸው ከስሙ እንደምንረዳው ማለት ነው። ኤግዞ የሚለው አውትሳይድ ወይም ኤክስተርናል እንደሆነ ስለምታውቁ which modify roughening and lowering down the earth surface የምድርን ሰርፌስ በተለያየ መንገድ ዝቅ ማድረግ፣ ዲግሬድ ማድረግ፣ ሞዲፋይ ማድረግ፣ ራፍ ማድረግ ነው ፕሮሰሱ ማለት ነው ኤግዞጀኒክ ፎርሶች የሚያደርጉት። ስለዚህ which they include weathering, mass transfer, erosion, deposition ስለዚህ እነዚህን ያካትታሉ ማለት ነው ኤግዞጀኒክ ፎርሶች። ሽርሸራ አለ፣ ክምችት አለ፣ ደለሉ መጥቶ ሲከማች፣ ማስ ትራንስፈር አለ፣ በጎርፍ ወይም በተለያየ ነገር አፈሩ እንደዚህ እየተቦደሰ ሲወሰድ፣ ዌዘሪንግ አለ። they act upon the volcanic and structural landforms ስለዚህ በኢንዶጀኒክ ፕሮሰስ የተሰሩ ላንድ ፎርሞች አሉ ብለን እናስብ እና ኤግዞጀኒክ ፎርሶች አክት የሚያደርጉት በእነዛ ላንድ ፎርሞች ላይ ነው። ስለዚህ ቮልካኒክ ለምሳሌ ተራራ ላይ ነው ይችላል። ያ ተራራ የተሰራው በኢንዶጀኒክ ፎርሶች ነው። ኤግዞጀኒክ ፎርሶች ደግሞ ያን ተራራ በዌዘሪንግ በኢሮዥን ምክንያት ሎወር ዳውን ያደርጉታል ማለት ነው። ይሄ ነው ዋናው ነገር። እዚህ ጋር ኖት መያዝ ያለባችሁ ምንድነው the land mass of Ethiopia as elsewhere is the result of the combined effect of endogenic and exogenic processes. ዋናው ነገር የኢትዮጵያ ላንድ ማስ በሁለቱም ቅንጅት የተሰራ ነው። በማንና በማን በኢንዶጀኒክ ኤንድ በኤግዞጀኒክ ፕሮሰስ ማለት ነው። እዚህ ጋር ዋናው ነገር ደግሞ ኮምፓሪሰን እንዲሆናችሁ ኤግዞጀኒክ ፎርሶች ዲስትራክቲቭ ፎርስ ናቸው። ቀጥሎ በቀጣይ ቪዲዮ ጂኦሎጂካል ታይም ስኬል ሚለውን እናያለን። አብራችሁን እንግዲህ ስለቆያችሁ አመሰግናለሁ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን ለጓደኞቻችሁ ሼር ያደረጋችሁ ቆዩ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ